ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ እግዚአብሔር ሰዎች ክቡር አባታችን መላከ ሰላም ቆሞስ አባ ተስፋ ማርያም የደብራችን አስተዳዳሪ አይንተ እግዚአብሔር ካህናት ላይካነ ምስጢር ዲያቆናት ምእመናት ሕፃናት ጭምር እግዚአብሔር ስም ሰላምታ እንደምን ሰነበታችሁ? እንደምን አደራችሁ? እንኳን አደረሳችሁ። አሜን። መመስገን የባህሪ የሆነ አምላካችን ሁሉ እግዚአብሔር ከያለንበት በቤቱ ያሰባሰበን እንዲሁም ደግሞ መዋዕለ ጾም በሰላም አስጀምሮ ለሶስተኛው ሳምንት ለምኩራብ ላይ ያደረሰን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንደ እግዚአብሔር ፈቃድ እንግዲህ ዛሬ ጾሙን ከጀመር ሶስተኛ ሳምንታችን ነው። ሳምንቱ ቅዱስ ያሬድ ባወጣልን ስያሜ መሰረት ምኩራብ ይባላል። ምን ይባላል? የመጀመሪያው ማን ነበር? ሁለተኛው፣ ሶስተኛው ምኩራብ። ምን መማረው ይሄን በተመለከተ ይሆናል። ለመነሻ ያህል በዚህ በዮሐንስ ወንጌል ዛሬ በተነበበልን ከምዕራፍ 2 ያለውን ቃል እናነብና እንነጋገራለን። የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ያለውን እስከ ፍጻሜው ያለውን አንድ ያነባዋለሁ። ከዚህም በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን እርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድ ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ። ገበታዎቻቸውን ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱን የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህ ሰው ይህን ለምን ታደርጋለህ? ምን ምልክት ታሳየናለህ? አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር። አንተስ በ3 ቀን ታስነሳዋለህን? አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እንግዲህ ዋናው የምናገኘው በዚህ ውስጥ ነው። ለኔ ለርዕስ የሚሆን ግን የቤት ቅናት በላኝ በሚል ርዕስ እንነጋገራለን። የቤት ቅናት በላኝ። እንግዲህ በወንጌሉ እዚህኛው ላይ እንደተጻፈልን በዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምረን ስናነብ አሁን በተነበበው ላይ ምን እንዳለ እንዲሁም ደግሞ ልበ አምላክ ዳዊት መጀመሪያ የጻፈው ማን ነበር? ልበ አምላክ ዳዊት ነበር። በመዝሙረ ዳዊት ምዕራፍ ከቁጥር 68 ላይ ከቁጥር 9 ላይ ያለውን ቃል የቤት ቅናት በላኝ እስመ ቅናተ ቤትከ በልዓኒ የሚለው ማለት ነውና ይህንን ነበር ያስታወሱ። ልበ አምላክ ዳዊት አስቀድሞ ተናግሮ ጽፎት ነበር። ይህንን ደቀ መዛሙርቱ አይሁዳውያንም ያውቁ ነበር እና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ወደ ቤተ መቅደሱ ወደ ምኩራብ በመጣ ጊዜ አይሁዳውያን ቤተ መቅደሱን መሸጫ፣ መለወጫ፣ መነገጃ አድርገውት ነበር። ይህንን ሲያይ ምን ሆነ? ቀናና የነሱን በሬዎችን በጎችንና ምንድነው ሌላው ርግቦችን ገለባበጠባቸው፣ አስወጣቸው፣ በጅራፍ በተናቸው። እንዲሁም ሌሎችንም ገንዘባቸውንም ገለባበጠው ይላል። ይህን ያደረገው ለምንድን ነው?
ቤቴ የአባቴ ቤት መሆኑን አታውቁም ወይ? ለምን ይህንን በዚህ ቤት እንደዚህ ታደርጋላችሁ ይላል። በማቴዎስ ወንጌል ምዕራፍ 21 በማቴዎስ ወንጌል ምዕራፍ 21 ላይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና ቤተ መቅደስ በመጣ ጊዜ እንዲሁም ቤቴሰ ቤተ ጸሎት ሰመይ፣ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ይላል። እና ይሄኛው በዮሐንስ ወንጌል ምዕራፍ 2 ያለው ይሄ የመጀመሪያው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ ቤተ መቅደሱን ወይ ምኩራቡን ወቅቱ ያጸዳበት ያነጻበት ጊዜ በተጻፈልን ያለ 2 ጊዜ ነው። የመጀመሪያው ይሄ በዮሐንስ ወንጌል የተጻፈው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጾመ ከጸለየ በኋላ አገልግሎቱን ከጀመረ በኋላ የመጀመሪያው ፋሲካ እንዳነበብነው በፋሲካም ነበር አይደለም? የአይሁድ ፋሲካ ነበር። የመጀመሪያው ፋሲካ አገልግሎቱን ሲጀምር የመጀመሪያው ፋሲካ ወቅት ወደ ቤተ መቅደስ ገብቶ ያጸዳበት ያነጻበት ነው። ከለዋጮች፣ ከሸቃጮች፣ ከሌቦች፣ ከነጋዴዎች ነፃ ያደረገበት ነው። የነሱን ገንዘብም የበተነበት፣ በሬዎችንም በጎችንም እርግቦችንም በጅራፍ ያስወጣበት፣ አይሁዳውያንን የገሰጸበት ወቅት ነበር። የሁለተኛው የመጨረሻው ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ አስቀድሞ ያለው ፋሲካ ወይም በእኛ አጠራር ሆሳዕና በነበረ ጊዜ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ገባ፣ እንደዚሁ ገለባበጠባቸው፣ በጅራፍ አባረራቸው ይላል። ቤቴም የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ነው ያላቸው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገብቶ ያነጻበት፣ ለዚያም ነው ይሄ ሳምንት ስለ የማንጻት ቤተ መቅደሱን ያነጻበት የማንጻት ሳምንት ተብሎ በቤተ ክርስቲያናችን የምንማረው ስለ ቤተ መቅደስን ስለ ማንጻት የምንማርበት ሳምንት ይህ ሳምንት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ መግባት የጀመረው ከዚያ በፊት ይገባ ነበር። በወንጌል ተጽፎ እንደምናገኘው በሉቃስ ወንጌል ምዕራፍ 2 ላይ መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በ40 ቀኑ ወደ ቤተ መቅደስ ሄዷል፣ ወስደውታል። ከዚያም እንዲሁ በ12 ዓመቱ ቤተ መቅደስ ገብቶ ከናቱና ከአባቱ አሳዳጊው ከዮሴፍ ተነጥሎ ቀርቶ ካህናተ አይሁድን ወይም ሊቃነ ካህናትን በቤተ መቅደስ ውስጥ ጥያቄ ሲጠይቃቸው ሲያስተምራቸው እንዲሁም ሲተርክላቸው ሲተነተንላቸው እነሱንም ሲጠይቃቸው በ12 ዓመቱ ተጽፎልናል። ይሄ በሉቃስ ወንጌል ምዕራፍ 2 ከቁጥር 41 ላይ ያለው ማለት ነው። ከዚያ በኋላ ግን ቤተ መቅደስ ገባ የሚለው ይሄን ነው የምናገኘው። ከአገልግሎቱን ከጀመረ በኋላ ማለት አገልግሎት ከጀመረ በኋላ በተለያየ የወንጌል ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ እንደገባ የሚገልጽልናል ብዙ ላይ እናገኛለን። ለምሳሌ ማርቆስ ወንጌል ምዕራፍ 1 ከቁጥር 21 ላይ በሰንበት ወደ ምኩራብ ገብቶ አስተማረ ይለናል። እንዲሁም የማርቆስ ወንጌል ምዕራፍ 1 ከቁጥር 39 ላይ በምኩራባቸው እየሰበከ አጋንንትም እያወጣ ወደ ገሊላ ሁሉ መጣ ይለናል። እንዲሁም በማርቆስ ወንጌል ምዕራፍ 3 ከቁጥር 1 ላይ ምኩራብ ገባ፣ በዚያም እጁ የሰለለች ሰው ነበር ፈወሰው ይለናል። በሉቃስ ወንጌልም እንደዚሁ አለ። በማቴዎስ ወንጌል ምዕራፍ 4 ከቁጥር 23 ላይም ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብ ያለውን ደዌ እና ሕመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ይለናል። በሉቃስ ወንጌል ምዕራፍ 10 ከቁጥር 16 እንደ ልማዱ በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ ይለናልና ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ እየገባ ያስተምር፣ ይገስጽ፣ ይመክር እንዲሁም ደግሞ ድውያንን ይፈውስ ነበር። በመንፈስም በአካላዊ ህሙማን የሆኑትን እነዚህን ይፈውስ ነበር፣ ይሄን ያደርግ ነበር። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ አብዛኛውን ጊዜ ይገባ ነበር። ለማስተማር የተመቸው ቦታ ነበር።
እንግዲህ ምኩራብ ምንድነው ስንል ወደ ትርጉሙ እንመጣለን። እንግዲህ ምኩራብ የአይሁዳውያን የጸሎት ቤት ነው። የሚመማሩበት መስዋዕት የሚያቀርቡበት የእግዚአብሔርን ቃል የሚመማሩበት ነው። በዋናነት የአይሁዳውያን አንድ ቤተ መቅደስ ብቻ ነው ያላቸው። ምኩራብን በየቦታው መስራት ይችላሉ እና ይሄንንም ማድረግ የጀመሩት እስራኤላውያን በጥፋታቸው አማካኝነት እግዚአብሔርን በመበደላቸው ከእግዚአብሔር ትእዛዝና ሕግ በመራቃቸው ሙሴ የጻፈላቸውን ሕግ ባለመተግበራቸው ወደ ባቢሎን ስደት ባርነት ወርደው ነበር። እግዚአብሔር አሳልፎ ሰጥቷቸው ነበር። ወደ ባቢሎናውያን በናቡከደነጾር በነገሰ ጊዜ ወደ ባቢሎን ወርደው ነበር ስደት ለግዞት ለባርነት። እሱ ያኛው ንጉስ ደግሞ ባቢሎን የሄዱበት ናቡከደነጾር ደግሞ ሕገ ቤተክርስቲያን ወይም ሕገ ኦሪትን የማያውቅ ጣዖት የሚያመልክ ንጉስ ነበር። አገሩም እንደዚያው ነበር እና አይሁዳውያን ይሄ ሲሆን ቤተ መቅደስ መስራት አይችሉም። እንደ ሕጉ በኦሪት ዘሌዋውያን ላይ እንደተጻፈ ቤተ መቅደስ መሰራት የሚችለው ኢየሩሳሌም ነው። እሱም አንድ ብቻ ነው። ግን እነሱ ምን አደረጉ? ቢያንስ ምኩራብ የጸሎት ቤት እንስራና እየተሰባሰብ የእግዚአብሔር ቃል እንመማር፣ መጽሐፍትን እናንብብ፣ ቤተሰቦቻችን ልጆቻችንን እናስተምር ብለው ምኩራብን መስራት ጀመሩ እና በኦሪት ዘሌዋውያን ላይ እንደተጻፈልን ምኩራብን ከ7 እስከ 10 አባወራ ካሉ በአንድ አካባቢ መስራት ይቻላል። የተከታተላችሁ ነው? እንቅልፍ እየተኛችሁ ነው ሳልጀምር እንዴ? እና ምኩራብ ከ7 እስከ 10 አባወራዎች ካሉ መስራት ይፈቀድ ነበር። ምክንያቱም በአንድ አካባቢ ያሉ አይሁዳውያን ተሰባስበው የእግዚአብሔር ቃል እንዲመማሩበት፣ እንዲማሩ፣ እንዲጠያየቁ፣ ስርዓተ ኦሪትን እንዲያውቁ በየአካባቢያቸው እንዲሰሩ ሕግ ተሰርቶላቸው ነበር። እዚያው ምኩራብ አሁንም ከመልስ በኋላ ከባቢሎን ስደት መልስ በኋላ አይሁዳውያን ምኩራብን መስራት አላቆሙ። ቤተ መቅደሱ አንድ ብቻ ነው፣ እሱም ኢየሩሳሌም ነው መሰራት የሚችል። ምኩራብን ግን በየአካባቢያቸው ከ7 እስከ 10 አባወራ ሚኒመም ካለ መስራት እንዲችሉ ስርዓት ስለተሰራላቸው ያን እየሰሩ እስካሁንም ድረስ አሉ። እነሱ ይሰራሉ። ምኩራብ አሁን የነሱ የጸሎት ቤት በዓለም ሁሉ አይሁዳውያን ያሉበት እስከዛሬም ይሰራሉ። ቤተ መቅደሳቸው ግን ያው ስለፈረሰ መስራት አልቻሉም። ያው በታሪክ እንደምናውቀው እንደተማማር ነው የሰለሞን ቤተ መቅደስ መጀመሪያ አንድ ሰለሞን ሰራው። ከዚያ በኋላ ደግሞ በዘሩባቤል አማካኝነት እንዲሁም በነነህሚያ ቅጥሩም በእነሱ ጊዜ ተሰራ። ከባቢሎን ስደት መልስ በኋላ ማለት ነው። የመጀመሪያው ሰለሞን ሰራው። የዳዊት ልጅ የልብ አምላክ የዳዊት ልጅ ዳዊት ለመስራት አስቦ ግን እግዚአብሔር አልፈቀደለትም። በልጅ ይሰራል ስላለው ሰው ቢመኝ ቢፈልግ ጥሩ ነገር እግዚአብሔር ካልፈቀደ ግን አይሰራም። ዳዊት ተመኝቶ ነበር። ያው በድንኳን ስለነበረ ጽላቱ የእግዚአብሔር ቃል ጽላቱ በድንኳን ነበር ከዚያ በፊት ይኖር የነበረ። የዳዊት ቤተ መንግስት ግን ያማረ የተንቆጠቆጠ በወርቅ የተለበጠ ነበር። ለዚያም ነው ቅዱስ ዳዊት የኔ ቤተ መንግስት በወርቅ የተለበጠ ያማረው ያንተ ግን ጽላት ኪዳኑ ግን ታቦቱ በድንኳን ነው ፍቀድልኝና ለስራ ብሎ ነበር። ልበ አምላክ ዳዊት ወደደ ፈቀደ ለመስራት። ግን እግዚአብሔር ምን አለው? በአንተ አይሰራም በልጅ ግን ይሰራል አለው። ልጁ ሰለሞን ያን ቤተ መቅደስ ሰራው። ሁለተኛው ያ ቤተ መቅደስ እነሱ በተሰደዱ ጊዜ ናቡከደነጾር የባቢሎን ንጉስ እስራኤልን በወረረ ጊዜ አፈራረሳት፣ ባድማማ አደረጋት። ቤተ መቅደሱን ፈረሰ። ከባቢሎን መልስ ደግሞ እንደገና በዘሩባቤል አማካኝነት በነነህሚያ አማካኝነት ሁለተኛው ቤተ መቅደስ ተሰራ። ሁለተኛው ቤተ መቅደስም ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው በትንቢቱ አይሁዳውያን ወደ እነርሱ መጣ፣ ፈልጎ መጣ፣ ከነሱ ተወለደ፣ አደገ፣
ተጠመቀ። ግን እነሱ አልተቀበሉትም፣ አላመኑበትም። ሕጉንም ሥርዓቱንም አልጠበቁም። ይባስለው አሳልፈው ሰጡት፣ ሰቀሉትም። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌምን እያየ ቤተ መቅደሱን እያየ ያለቅስ ነበረ። ትፈርሻለሽ ኢየሩሳሌም ሆይ እናንተም ትበተናላችሁ፣ ኢየሩሳሌም ትፈርሳለች ብሎ ትንቢት ተናገረ። እና ወደ ላይ ወደ ተራራው እየወጣ ኢየሩሳሌምን እያየ ያለቅስ ነበረ። ስለ ከተማዋ ስለ ቤተ መቅደሱ ያለቅስ ነበረ። ከዚያም እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ ከ30 ዓመት በኋላ ከ40 ዓመት በኋላ በ70 ዓመተ ምህረት በንጉስ ጥጦስ ወይም ቲቶ የሚባለው ንጉስ ኢየሩሳሌምን በወረረ ጊዜ ኢየሩሳሌም ጠፋች፣ አይሁዳውያንም ተበተኑ። እና ሁለተኛው ቤተ መቅደስ በዚህ አማካይነት ፈረሰ። እስካሁንም አልሰሩም። እንግዲህ ሶስተኛውን እንሰራለን ነው የነሱ ምኞት። እንግዲህ እሱን ወደፊት የምናየው ይሆናል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ምኩራብን ግን አይሁዳውያን በየቦታው ይሰሩ ነበር ለመጸለይ ለመማር። ከ7 እስከ 10 እንዳልኳቸው የሆኑ በየአቅራቢያቸው ሩቅም ሳይሄዱ ባሉበት አካባቢ የእግዚአብሔርን ቃል ሕገ ኦሪትን እንዲመማሩ ስርዓት ተሰርቶ ይኖር ነበር። ይህ ግን ሲሆን በስርዓት ነው፣ ሕግ ተሰርቷል። አይሁዳውያን ያጠፉት ይሄንን ነው። በቤተ መቅደሱ በምኩራቡ ግን ሕገ ስርዓትን አፈረሱ። ቤተ መቅደሱን ምን አደረጉት? መለወጫ፣ መሸጫ፣ መገበያያ አደረጉት። ለዚህም ጊዜ እግዚአብሔር አምላካችን ቀና፣ ቤቴ የአባቴ ቤት መሆኑን አታውቁም ወይ ይለናል በዮሐንስ ወንጌል ምዕራፍ 2 ቅድም በተነበበው ላይ የአባቴ ቤት ነው ያለ። ግን ይህ ምን ማለቱ ነው? ቅድመ ዓለም ያለ እናት ከአብ መወለዱን የእግዚአብሔር ቤት መሆኑን ሲናገር ነው። የአባቴ ቤት ሰው የአባቱ ቤት አለ እንዳልሆነ ሲሆን ሲጫወቱበት ሲቀልዱበት ከተሰራለት ከሆነለት ውጭ ሲሆኑ የማይነደው ማን አለ? የማይበሳጭ ማን አለ? እግዚአብሔርም ቀና፣ እሱም እንዳለው ቀናተኛ አምላክ ነው እንዳለ በቤቱ አላግባብ ሲሆኑ በቤቱ ንግድን ሲነግዱ ምዕመናንን ሲበደሉ ሲያይ ቀና። ይህም አይሁዳውያን ያደርጉ ነበር። ሁል ጊዜ የፋሲካ በዓል በሚሆንበት ጊዜ አይሁዳውያን ከየቦታው እየመጡ እየተሰበሰቡ መስዋዕት ያቀርባሉ። በዚያም የበጎች፣ የበሬዎች፣ የርግቦች መሸሻጫ ገበያ ያደረጉት። ይህን ያደረጉት ምኑን ነው? ቤተ መቅደሱን። ይህን ሲያደርጉም የነጋዴዎቹ፣ ሌቦቹ፣ ወንበዴዎቹ ይህን ሲያደርጉ የአይሁድ ካህናት ዝም ብለው ያዩ ነበር። እነርሱም ከነርሱ ጋር ከነጋዴዎች ከወንበዴዎች ጋር በጥቅም የተሳሰሩ ስለነበሩ ይህን ሲያደርጉ ዝም ይሏቸው ነበር። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም የተናደደው የቀናው እስመ ቅናተ ቤትከ በላን፣ የቤት ቅናት በላኝ አለው። እንዳልሆነ ሲሆን እያወቁ መምህራኑ እነርሱም ዝም ሲሏቸው በቤቱ አላግባብ ስራ ሲሰራ ሲበደሉ ብዙ ነበር የሚያደርጉት። አንደኛ እነሱ አይሁዳውያን ከተለያየ ቦታ ከሩቅም ይመጣሉ፣ መስዋዕትነት ያቀርባሉ እና በሬ በግ እንግዲህ በኦሪት ዘሌዋውያን ላይ እንደተጻፈው እንደምናውቀው በኦሪት ጊዜ መስዋዕቱ ምንድን ነበር? የእንስሳት ነበር። ኋላ ነው በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ መስዋዕት እስከሚሆን ድረስ እስከሚቀየር ድረስ ራሱ እስከሚለውጠው ድረስ በኦሪት ጊዜ መስዋዕት የሚሆነው የሚቀርበው ከእንስሳትና መባ ደግሞ ከእጽዋት ነበረ። ስንዴው ወይኑ የሚቀርበው የነበረው መስዋዕትነት ደግሞ የሚቀርበው ከእንስሳት ነበር። የእንስሳት ደም ነበረ፣ ያ እየታረደ እየተቃጠለ ነበርና በግ በሬ እንዲሁም ርግብ ወይም ዋኖስ የምንላቸው ማለት ነው። እነርሱን እየያዙ ይመጡ ነበር ከሩቅ ቦታ እየነዱ አይሁዳውያን ማለት ነው። ተራ ምዕመናን እየነዱ ይመጡ ነበር። ከሩቅ ስለሚመጡ
ይዘዋቸው የሚመጡ በሬዎች በጎች ይከሳሉ እዚያ ሲደርሱ እንግዲህ መንገዱ ሩቅ ስለሚሆን ይከሱባቸዋል ከዚያ በር ላይ ያሉት ነጋዴዎች ወንበዴዎች ምን ይሏቸዋል ይሄንማ እግዚአብሔር አይቀበላችሁም እንዴት እግዚአብሔር ይሄንን የከሳ በሬ እንዴት ይሄንን የከሳ በግ ይቀበላችኋል እንግዲያስ ምን እናድርግ ይሏቸዋል የኛ የደለበ በሬ ያለንና አንዱን በሁለት ቀይሩና ወሰዱ ይሏቸው ነበር ንግድ ማለት ይሄ ነው አንዱን በሁለት ከዚያ እነርሱ ያን የከሳውን ያደርጉና አሁንም ለሚመጡ እንደዚህ ያደርጋሉ ይሄን ነበር የሚያደርጉ ጌታችን መድኃኒታችን ኢየሱስ ክርስቶስ የቀናው የተናደደው በዚህ ነው ቤቱ አላግባብ ቤቴ የጸሎት ቤት እንጂ የንግድ ቤት የወንበዴዎች ዋሻ አይደለችም ያለው በእግዚአብሔር ቤት ይሄንንና ምንማረው ምንድነው ማድረግ ያለብን የሚለው ነው እኛስ ብንሆን ልበ አምላክ ዳዊት የቤት ቅናት በላኝ ያለው አስቀድሞ የተናገረው ይሄ ነው እኛስ ዛሬ ስርዓት ሲፈርስ ቤተክርስቲያን አላግባብ ሲሰራባት ሕገ ቤተክርስቲያን ሲፋለስ ምዕመናን አላግባብ ሲበደሉ አባቶች አላግባብ ሲበደሉ በቤተክርስቲያን ያልተፈቀደ ስራ ሲሰራ ጠብ ክርክር ይሄ ሲሆን እኛስ ምን ይሰማናል ዛሬስ ምንድነው እየተደረገ ያለው ወደ ከዚያ ጊዜ የተሻለ ነው ወይ ያው በቤተክርስቲያን ላይ እየተሰራ ያለው እየተደረገ ያለው ይሄ ሊሰማን ይገባል ክርስቲያን ሆነን እንደዚህ ካልቀናን ካልነደደን ካልቆጨን ክርስቲያን መሆናችን ጥቅም የለውም በቤተክርስቲያን ያላግባብ ስራ ሲሰራ ቤተክርስቲያን አላግባብ ስትበደል ምዕመናን አላግባብ ሲበደሉ ሲሰደዱ ሲገደሉ ይሄ የማይቆጨን የማይነደን ከሆነ ክርስቲያን አይደለም ዝም ብለን ምንመላለስ ወይ ለውቀት ወይም ደግሞ በልምድ አለም ደግሞ በቸልተኝነት ይሄ የምናደርግ ከሆነ እግዚአብሔር ይቆጣናል ጅራፉን አምጥቶ ያባረናል ይገርፈናል እና በመኩራብም የተደረገው ይሄን ነው እግዚአብሔር ግን በጅራፍ አስወጥቷቸዋል አባሯቸዋል ዛሬም እኛ ክፉ ስራችን ማንመለስ ከሆነ አሁንም እያሳየን ነው በጦርነት ጅራፍ ይገርፈናል በበሽታ ጅራፍ ይገርፈናል በስደት ይገርፈናል ያላውያን ነገስታትን ተግዚአብሔር ይሰጣሉ ግዦችን አምጥቶ በላያችን ላይ ይሾምብናል ያሰቃዩናል ይገሉናል ይሄ ግን የማን ነው ብለን ማሰብ አለብን ይሄኛ ይሆን እኔ ሕገ ቤተክርስቲያን አፍርሼ ይሆን ብለን ማሰብ አለብን እግዚአብሔር እርሱ በርሶ እንደ በመኩራብ ገብቶ እንደገለባበጠባቸው እስኪያደርግልን መጠበቅ የለብንም እያሳየን ነው እኮ ዛሬ ማን በደለው ማን ሆነው አለ ወይ ይሄንን ያደረግነው ግን ከምንድነው የሚለው ማየት አለብን በቤተ መቅደሱ የሚሰራው ምንድነው እኛም እናደርገው ምንድነው ወንድሞቻችን የሚያደርጉት ምንድነው እህቶቻችን አባቶቻችን እናቶቻችን እየሰሩት ያሉት ምንድነው ስርዓተ ቤተክርስቲያን ሲፈርስ ቤተክርስቲያን አላግባብ ስራ ሲሰራባት እኛ ምን እየሰራን ነው የሚለውን ማየት ያስፈልጋል ማልቀስ መጸለይ ያስፈልጋል እኛ ጅራፍ ይዘን ገርፈን እናስወጣ እንችላለን ግን ገርፎ የሚያስወጣ አምላክ ኃያል አምላክ እግዚአብሔር አለ ወደርሱ መጸለይ ያስፈልጋል እና ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን ሲያደርግ ሐዋርያት ምን አሉ የቤት ቅናት በላኝ የሚለውን አስታወሱ ይላል እና እኛ ግን በእውነት ሐሞታችን ማን ወሰደው ምን ሆን አውቆ ልማድ በቃ ቤተክርስቲያን ተቃጠለች ሲባል ስርዓተ ቤተክርስቲያን ተፋረሰ ሲባል ምዕመናት እስከ ቤተሰብ ተቃጠሉ ተገደሉ ተፈጁ ሲባል በቤተክርስቲያን ላይ ክርክር ጠብ እርስ በርሳቸው ተደባደቡ አባቶች ከካህናት ጋር
ካህናት ከምዕመናን ጋር ተጨቃጨቁ ተደባደቡ ሲባል ጸጥ ለዛ ኮንኮ የተደረገ ያለው በቤታችን አይደለም ማለት በአባታችን ቤት በእግዚአብሔር ቤት አይደለም ማለት ነው እኮ ሰው ያባቱ ቤት አላግባብ ሲበደል ሲቃጠል እንደው እህትና ወንድም እንኳን ቢሆን ያደጋችሁበት ቤት ይኖራችሁበት ብዙ ትዝታ ያሳለፋችሁበት ያባታችሁ ቤት አላግባብ ሲሆን ያባታችሁ ባድማ አላግባብ ሲሆን ምንድነው የሚሰማችሁ እንደው ያደጋችሁበት እንደው የተዳራችሁበት ሊሆን ይችላል ብዙ ያሳለፋችሁበት የተወለዳችሁበት ያባታችሁ ቤት የሥጋ አባታችሁ ነው ያልኳችሁ አላግባብ ሲሆን አላግባብ ሲፈርስ ወይም አላግባብ ሲይዙት ምን አይነት ስሜት የሚሰማችሁ ይሄ ሰማያዊ አባታችን እግዚአብሔር መንግስታችን መንግስተ እግዚአብሔርን የምንወርስባት ቤተ መቅደስ ቤተ ክርስቲያን አላግባብ ስትሆን ግን ምን አይነት ስሜት ነው እየተሰማን ያለ ማየት ያስፈልጋል መመለስ ያስፈልጋል በእውነት ከኛም የሚደረገውን ማድረግ ያስፈልጋል ዛሬ ለካህናት ለአባቶች ለጳጳሳት እነሱ በራሳቸው ነው የሚጠየቁ እኛም እንጠየቅ እኛ ባላደረግነው ነው እነሱ ባላደረጉ ሳይሆን እኛ ባላደረግነው እየሰራን ማድረግ እየቻል ባላደረግነው ነው የምንጠየቅ እንጂ ካህናት አባቶች ስላሉ ይሄ ምክንያት ከቅጣት አይደለም ይሄ ያየነው ጌታችን መድኃኒታችን ኢየሱስ ክርስቶስ በአዳምና በሔዋን ያየው ሔዋን በእባብ አዳም በሔዋን አማሃይተዋል ግን ከቅጣት ወደ ምድር ወደ ፍዳ ወዳለበት ምድር ከመወርወር ግን አዳምም አልዳነም ሔዋንም አልዳነችም እባብም ደግሞ በሰራው ተቀጣ እና ሁላችንም ከመቀጣት አንድንም ማንድነው በምክንያት ስለሆነ የራሳችን የሚጣበቅብን ካደረግን ከተጠያቂነት እንድናለና ይሄንን ማድረግ ያስፈልጋልና በቤተ መቅደሱ ስንኖር ጅራፍ አምጥቶ ገርፎ ከማስወጣቱ በፊት የሚጣበቅብንን እናድርግ ሥርዓተ ክርስቲያን እናድርግ በቤተ መቅደስ ቤተ ጸሎት ያለው ቤቴ የጸሎት ቤት ነች በቃ ይሄን ነው ያለው ቤቴ የአባቴ ቤት ነው ቤቴ ደግሞ የጸሎት ቤት ነው ሌላ ነገር አትስሩበት ሌላ ነገር አታውሩበት ስለ ሌላ ነገር አትነጋገሩበት ስለ እግዚአብሔር ቃል ጸልዩበት ስጋው ደሙን ተቀበሉበት ሌላ ግን እንዲሁ ቢያንስ በቤቱ መጣችሁ ሌላ ነገር አታድርጉ ስለነው እና ይሄንን አድርገን በእውነቱ ከዚህ ቅጣት ለመዳን አምላካችን እግዚአብሔር ይርዳን ዛሬ እየተሰራ ያለው ከዚህ የባሰ እንጂ የተሻለ አይደለም አይሁዳውያን እነዚያ ወንበዴዎች ቤቱን አላግባብ ያደርጉት እንደነበር ዛሬ የባሰ እንጂ የተሻለ አይደለም እየተደረገ ያለው በቤተ ክርስቲያን እየተደረገ ያለውና ይሄንን በመንችለው ሁሉ ቢያንስ ባንችል ጸሎት ማድረግ አለብን ባንችል ሊሰማን ሊያመን ከምንችለው በላይ ህመሙ ሊሰማን ይገባል ሊያንገሸግሸን ይገባል ነህንን ማድረግ ይገባናል ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ የተጻፉልን በዋናነት ሶስቱ ነገሮች ናቸው በቤተ መቅደስ ገብቶ በጎችን በሬዎችን እንዲሁም ደግሞ ርግቦችን ያለና የኛ አባቶች ሲተረጉሙ ምን ይላሉ በሬዎች የሚላቸው የእግዚአብሔር ቃል የእግዚአብሔር ትእዛዝ ሰምተው የማይተገብሩትን ነው ይላሉ የእግዚአብሔር ቃል የእግዚአብሔር ወንጌል ተምረው የእግዚአብሔርን ሥርዓት ተምረው እየሰሙ የማይተገብሩትን ነው እነርሱን ያስወጣቸው ይላሉ በጎችን የሚላቸውን ደግሞ የምእመናን በተለይ ይሄ በሬዎቹ የምንላቸው እነዚህ በዋናነት የእግዚአብሔር ቃል የሚያስተምሩትን አባቶቻችን ካህናትንም የሚጨምር ይሆናል አንድ ሊቅ የቤተ ክርስቲያናችን የተረጎመው ላንብብላችሁ ይሄንን እንዴት አድርጎ እንደተረጎመው ማለት ነው ቅዱስ አምብሮስ ይባላል
ጣሊያን ሀገር የሚላን ከተማ ቅዱስ ጳጳስ የነበረ በቤተክርስቲያናችን ሴንት ነው ቅዱስ ነው የነበረ አባት ነው የተረጎመው። በሬዎችን ይሸጡ የነበሩ ሰዎች የእግዚአብሔርን ቃል ለስጋዊና ለክብር ጥቅም ሲሉ የሚያስተምሩ ምንደኛ አገልጋዮችን ይመስላሉ ይላል። ምን ይላል? በሬዎችን ይሸጡ የነበሩት የእግዚአብሔርን ቃል ለስጋዊ ክብርና ጥቅም ሲሉ የሚያስተምሩ ምንደኛ አገልጋዮችን ይመስላሉ። በጎችን ይሸጡ የነበሩት ሰዎች መልካምን ነገር ለውዳሴ ከንቱ ሲሉ የሚያደርጉ ጌታችን ዋጋቸውን በምድር ተቀብለዋል ያላቸውን ከንቱ ውዳሴ ፈላጊዎች ይመስላሉ ይላል። ርግቦችን የሚሸጡትም የመንፈስ ቅዱስን ጸጋ በገንዘብ መሸጥና መግዛት የሚፈልጉትን ሲሞናውያንን ይመስላሉ ይለናል። እንድን ያለ በሬዎችን ምኖችን ይመስላል አለ። በሬዎችን ይሸጡ የነበሩ ሰዎች ምን ይመስላል አለ? የእግዚአብሔርን ቃል ለስጋዊ ክብርና ጥቅም ሲሉ የሚያስተምሩ ምንደኛ አገልጋዮችን ለስጋዊ ክብርና ጥቅም ሲሉ እግዚአብሔርን ቃል ለነሱ ስጋዊ ክብር ለነሱ ስጋዊ ጥቅም እንዲመቻቸው አድርገው የሚያስተምሩ የሚተረጉሙ የሚነግሩ አገልጋዮችን ይመስላል ይላል። እሱ የተረጎመው። እንዲሁም ደግሞ በጎችን ይሸጡ የነበሩ ሰዎች ደግሞ መልካምን ነገር ለከንቱ ውዳሴ የሚያደርጉ just ለታይታ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያዘዘን ምንድነው ያለ? ብታደርጉም አላደረኩም በሉ፣ ብትሰሩም አልሰራንም በሉ። ብትሰጡም ሳትታዩ ስጡ፣ ሳትታዩ ጸልዩ። ጸልያ ለምንሰል እንትን ለምንሰል ይሄ ምንድነው ያለ? ጌታችን መድኃኒታችን በስውር ያለው በግልጽ ይሰጣቸዋል፣ የለመናችሁትን በግልጽ ይሰጣቸዋልና ይሄን ግን መልካም ነገር ለከንቱ ውዳሴ ብለው የሚያደርጉ ማድረጋቸው ጥሩ ነው፣ ግን የሚያደርጉት ጽድቁን መንግስቱን ሽተው ሳይሆን ለዝና ብለው የሚያደርጉትን ይመስላሉ ይላል። እነዚህንም አስወጥቷቸዋል እግዚአብሔር። እንደዚህ የሚያደርጉ አገልጋዮችን ነው ያስወጣቸው ነው፣ አሁንም ያስወጣቸዋል በተለያየ ምክንያት። አትጠራጠሩ፣ እግዚአብሔር ቤቱን ያጸዳል። የሚያጸዳው ግን በሚታይም በማይታይም ነው። እኛም ማድረግ ያለብን የሚጠበቅብን ነው እንጂ ነከሌ እንደዚህ ስለሆኑ ካህናት አገልጋዮች እንደዚህ ስለሆኑ ዘማሪያን ሰንበት ተማሪዎች እንደዚህ እንደሆኑ ብንል እነሱ እግዚአብሔር አንድ ቀን ያጸዳል። ለንስሐ ይመለሱ ይሆን እያለ እድሜ ይሰጥ ይሆናል። ግን እንደዚህ የሚያጠፉ ሰዎች አይታገሳቸውም። ያው እንደ ኦሪት ጊዜ ፈጣን አይደለም እግዚአብሔር። በኦሪት ጊዜ እንደምናነበው በተለይም ቆሬ ዳታና ማናቸው ሶስቱ አቤሮን በኦሪት ዘኍልቍ ምዕራፍ 16 ከቁጥር 1 ላይ ተጽፎ እንደምናገኘው ቆሬ ዳታና አቤሮን የእግዚአብሔርን ቤተ መቅደስ እንደዚሁ ሙሴንና አሮንን በእነሱ ላይ 250 የሚሆኑ የታወቁ ምሁራንን ሰበሰቡና አሳደሙባቸው። ሙሴና አሮን ቤተ መቅደሱን እነሱ ብቻ እንዴት ይይዛሉ ብለው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የክህነትን ስልጣን የሰጠ በኦሪት ዘሌዋውያን ላይ እንደምናነበው ለማን ነው? ለሌዊ ዘር ነው። እነርሱ ግን ይሄ አቤሮን ቆሬና ዳታን የሚባሉ ተንኮለኞች ሰዎችን አሰባሰቡና በእነሱ ላይ ያስነሱባቸው በሙሴና አሮን ላይ። እነርሱንም ደብድበው አባረሯቸው፣ በአደባባይ ማዋረዷቸው። ከዚያ ምንድነሱ እግዚአብሔር መስዋዕት ለማቅረብ ዕጣኑን ጽናውን ይዘው ሲሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በእነሱ የተነሳ ከ12000 በላይ ሕዝብ እሳት አስነስቶ ፈጃቸው፣ እነሱንም አስዋጣቸው። ያ በኦሪት ጊዜ ጥፋት አንድ ሰው ሲያጠፋ ቅጣቱን እዚያው ያገኘው ነበር። አሁን ግን እንደዚህ አይደለም። ግን አሁንም አይቀርም፣ ይመለሱ እንደሆነ እያለ እግዚአብሔር ጊዜ ይሰጣል። ዝም ያለ ይመስላል። ዛሬ ብዙዎቻችን ብዙ ነገር አገናል፣ ብዙ ነገር ሰርተናል። ግን እግዚአብሔር ታግሶናል። እንመለስ ይሆን እያለ ትመለሱ ይሆን ከፍቅሩ የተነሳ ነው ይመለሱ ይሆን እያለ ነው እንጂ ዛሬ እስቲ እናስበው። እስኪ በህይወታችን የሰራነው ክፋት ያደረግነው ነገር ቤቱ በተመቅደስ አሁን እዚህ ተቀምጠን ለመምጣት የሚያበቃ አንዲት ነገር አለ ነው። ሁላችንም ራሳችንን ነው። ግን እግዚአብሔር እድሜ
ይሰጣል ለንስሐ ማለት ነው። ያ ግን ማለት ሁሌ ይችለናል ማለት አይደለም። አንድ ቀን በማናውቅበት ቀን ይመጣል። በሆነ ምክንያት ብሎ ከቤቱ ጥርግ አድርጎ ያስወጣናል። ዛሬ ክፉ ለክፉ አድራጊዎችም እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ጊዜ እየሰጣቸው ነው እንጂ ይህንን የመከፋፈል ይህንን ሰውን የመፍጀት ዓለምን የማጥፋት ሴራቸውን ክፋታቸውን ይዘው ታግሷቸው አይኖርም። አትጠራጠሩ። በመጽሐፍ ቅዱስ ጥናታችን የታሪክ ላይ እንዲሁም ደግሞ በዓለምም ራሱ ባሉት ታሪኮች ላይ ታላላቅ የሚባሉ የነበሩ ነገስታት በጣም ኃጢአትን የማይፈሩ ህዝብን የማያፍሩ የነበሩ ነገስታትን ባለስልጣናትን አልፈዋል። ፍጻሜያቸውንም እግዚአብሔር አያሳምረው። የማንንም ሲበድል የነበረ ህፃናትን ሲያስፈጅ ቤተክርስቲያናትን ሲያስጠፋ የነበረ ንጉስ ገዢ ፍጻሜ ያማረ ማንም የለም። ይሄ ሁላችንም እንዲያው ራሳችን ማታለል ካልሆነ በሀገራችንም በዓለምም የምናውቀው ነው። ዛሬም እየተካሄደ ያለው እየተደረገ ያለው በቤተ መቅደሱ በምዕመናን ላይ በህንጻ ቤተ መቅደስ ይሄኮ ቤተ መቅደስ አንዱ ነው። ቤተ ክርስቲያን ግን ህንጻ ቤተ መቅደስ አርያ ስላሴ የተሰራ ህንጻ ስላሴ ደግሞ የሰው ልጅ አለ። ማንኛውም ኦርቶዶክስ ይሁን ማንም ይሁን ባሪያውና በምሳሌው እግዚአብሔር የፈጠረው የሰው ልጅ ሁሉ ይህን ሁሉ የሚያሰቃዩ የሚበድሉ ፍዳቸውን አንድ ቀን ያገኛሉ። ፍጻሜያቸው አያምርም ካልተመለሱ በስተቀር ንስሐ ገብተው ካልተመለሱ በስተቀር። የሕዝቅኤል ምዕራፍ 18 ከቁጥር 32 ላይ በንስሐ ተመላለሱና በህይወት ኑሩ ይላል። በንስሐ ተመላለሰን በህይወት ካልኖርን በስተቀር እኛም የምናደርገው የምንሰራው ፍዳችን እናገኛለን አይቀርልንምና እኛ ግን መሆን ያለብን የእግዚአብሔር ልጆች ከሆነ በክርስቶስ ክርስቲያን ከተባል ምንድነው ማድረግ ያለብን? መመለስ ነው ያለብን። በንስሐ መመለስ ነው ያለብንና በቤቱ በህይወት ነው መኖር ያለብን። እየኖርን የሞትን መሆን የለብንም። በቤቱ እየመጣን ያልመጣን እየሰማን ያልሰማን ይህን መሆን አያስፈልግም። ይሄ ካልሆነ በቤቱ ብንመላለስ ክፉ ነገር ብናደርግም እግዚአብሔር በአንድም በሌላም ያስወጣናል። ቤቱን ያጸዳል። ለዚያም ነው ምኩራብ ማለት የመንጻት ቤተ መቅደሱን የማንጻት ሳምንት ይባላልና ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ብዙ ጊዜ ተመላልሶ አስተምሯል። ምክንያቱም እግዚአብሔር ቃል ለማስተማር የተመቸ ነበር። አንደኛ ቤተ መቅደስ ትልቅ ነው። እንግዲህ አይሁዳውያን ቤተ መቅደስ የሚመጡት በአመት 3 ጊዜ ነበር። ኢየሩሳሌም በነበረ ጊዜ በተሰራ ጊዜ አሁን የለም። ሶስተኛው ቤተ መቅደስ እንሰራለን ይላሉ ግን የለም። አሁንም ተሰርቶበት ያለው ቤተ መቅደሱ ላይ የሰለሞን ቤተ መቅደስ ላይ ተሰርቶበት ያለው የአላስካ መስጊድ ነው። በጥፋታቸው በኃጢአታቸው እግዚአብሔር በተናገረው መሰረት ትጠፋላችሁ፣ አሕዛብም ይወርሷችኋል፣ መንግስታችሁም አገሪቱም ለሶስት ትከፈላለች ብሎ ተናግሮ ስለነበር ያው የእንተር ልጆች መጡና ወረሩት። ቤተ መቅደሱ ላይ የእግዚአብሔር ቤተ መቅደስ የሰለሞን ቤተ መቅደስ ተሰራበት ላይ አላስካ የሚባል መስጊድ ሰሩበት። አሁንም በእነርሱ ነው ያለው። በሩ ብቻ እንዲህ ስናልፍ እናየዋለን እያየን እየተናደን እየተበሳጨን እናልፋለን። የኛ እንዳልነበረ የእግዚአብሔር ቤተ መቅደስ እንዳልነበረ እግዚአብሔር እኮ ካልፈቀደ በእኛ በኃጢአታችን ምክንያት ቤተ መቅደሱንም ሌላ ጣዖት አምላክ እንዲመለክበት ያደርጋል። ይሄ በታሪክም ያለ ነው። ታቦተ ጽዮንን እኮ አሳልፎ አይሁዳውያን ሲበድሉ ሲያጠፉ እነርሱ ሕግና ሥርዓትን በሚጠብቁበት ጊዜ ታቦተ ጽዮን ይዘው ሲሄዱ ያሸንፉ ነበር። ግን በኃጢአት በበደል ሲሆን ግን ታቦቱን ጨምሮ ለምርኮ እኮ ይሰዷል። አሁን ኅዳር ጾም እናከብረው እኮ ዳጎን የሚባል ጣዖት ላይ ወስደው አስቀምጠዋት ነው እኮ ታቦተ ጽዮንን ማርከው። ታቦቱም ይሰደዳል፣ ይበተናል። የማይበተን ነገር የለም። ቤተ መንግስቱም ቢሆን እግዚአብሔር ካልፈቀደ በጥፋታችን ከሆነ አሳልፎ ለእንደዚህ አይሰጣልና በአይሁዳውያን ክፋትና
በእነሱ ተንኮል የተነሳ ኢየሩሳሌም ተበተነች፣ ቤተ መቅደሱ ለሌላ ተሰጠ። አላስካ የሚባል መስጊድ ሰሩበት፣ እነርሱም ተበተኑ። ዛሬ ከ3000 ዓመት ከ2000 ምናምን ኦልሞስት ከ2000 ከ1900 ምናምን በ70 ዓመተ ምህረት የተበተኑ ገና እንግዲህ 70-60 ዓመት አልሆናቸው መሰብሰብ ከጀመሩ። ያ እኛንም እንደዚህ እንደማያደርግን እርግጠኞች አይደለንም። በእውነት በዚህ ከቀጠል ቅድስት ሀገር አለችን፣ ቅድስት እንደዚህ አለን፣ ቅዱሳን ነን ምናምን ብንል እሱ ይሄ ብዙ በቤተክርስቲያን ታሪክም ተበትነዋል። ብዙ የክርስቲያን ሀገሮች የነበሩ ብዙ ክርስቲያኖች ይኖሩበት የነበሩ አገራትም ተበትነዋል፣ ፈርሰዋል። ያ አይሆንም ለማለት እንደው መጃጃል የለብን፣ የሚጠበቅብን ነው ማድረግ ያለብን። በቤተ መቅደስ ስንኖር ክርስቲያን ስንኖር የሚጠበቅብን ነው ማድረግ ያለብን እንጂ እግዚአብሔር ቤተክርስቲያን አይጥላትም፣ አያፈርሳትም። ኮርስ ምድራዊ ቢፈርስ ሰማያዊ ቤተክርስቲያን አትፈርስም። ግን በምድር ደግሞ እኛን አይቀጣንም እንደዚህ አድርገን ማለት ግን አንችልም። የተቀጡ የተበተኑ ስላሉ ማለት ነው። እና ይሄንን ከማድረግ ተቆጥበን በቤቱ የሚጠበቅብን ስርዓቱን በስርዓት መመላለስ መኖር ያስፈልገናል። ይሄንን ካደረግን መንግስቱን ጽድቁን እንወርሳለን። ይቆየን። ያስተማረን የመከረን የአባቶቻችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቤቴሰ ቤተ ጸሎት ሰመይ የማቴዎስ ወንጌል ምዕራፍ 21 ከቁጥር ከማቴዎስ ወንጌል ምዕራፍ 21 እንዲሁም የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜው ያለ ምንድነው? የቤት ቅናት በላይ። እንዲሁም ልበ አምላክ ዳዊት በመዝሙር 68 ከቁጥር 9 ላይ የጻፈልኝ የቤት ቅናት በላይ። እኛም የቤቱ ቅናት ሊበላን ሊያን ይገባል። ይሄንን በልቶን ጌታችን መድኃኒታችን ኢየሱስ ክርስቶስ ያለውን ሁሉ አድርገን ለመንግስቱ ወራሽ ለስሙ ቀዳሽ እንድንሆን ይርዳን። ይቆየን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን።